አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል፣ ሀገራችንን ሰላም ያርግልን እያልኩኝ ዛሬ ደግሞ በጣም ለየት ባለ ቆንጆ በሆነ ዲዛይን መጥቻለሁ ማለት ነው። ይሄ ለሶፋ ለቡፌ አነስ አነስ አድርጋችሁ ቡፌ እንዲሁም ከፍ አድርጋችሁ ለሶፋ ብትሰሩት በጣም ነው የሚያምረው። ሁለት አይነት ቅርጽ ነው ያለ መካከላዎች ስኩዌር ወይም ሶስት ማዕዘን። ይህንኛው ደግሞ ከዚህ ጋር ያለው የአበባ ምልክት ነው ያለው። በጣም ነው የሚያምረው። አሰራሩን በጣም ቀላል አሰራር ነው። በቅድሚያ ለዩቱብ ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ለሌላ ይጠቅማን ካላችሁ ሸር እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ቪዲዮውን ለማየት ስገቡ ጅምሩን ለመጀመር እኛ የምንፈልገውን የክር አይነት እንዲሁም መቀስ፣ ክሮሼት ያስፈልገናል ማለት ነው። በጣም ነው የሚያምረው። ቀላል አሰራር ነው። ተከታተሉኝ። ለሶፋ ለቡፌ በጣም ነው የሚያምረው ማለት ነው። ያው መብራት ብዙም አይደለም። ተከታተሉኝ። እንደተለመደው በሰንሰል ነው የምሰራው። 6 ሰንሰል እሰራለሁ። 1 2 3 4 5 6 ሰንሰል ከሰራው በኋላ እዚህ መጀመሪያ የሰራሁበት ላይ እዚህ ጋር እቆጥረዋለሁ ማለት ነው። በዛ አድርጌ እዚህ እቆጥራለሁ። ከዛ 3 ሰንሰል አንድ ማለት ነው። እዚህ ጋር 2 3 እዚህ ጋር ተመሳሳይ ቦታ ላይ እዚህ ውስጥ 1 3 ዳብል ክሮሼት 2 እዚችን ማለት ነው። እቺን 2 ሰንሰል 3 ዳብል ክሮሼት ተመሳሳይ ቦታ ላይ ይሄንን ተቆርጣላችሁ። እንደዚህ ያዙት እንዳይፈታ። 3 ዳብል ክሮሼት አሁን 2 ሰንሰል 3 ዳብል ክሮሼት እዚህ ጋር ነው። 3 ዳብል ክሮሼት ተመሳሳይ ቦታ ላይ 3 ዳብል ክሮሼት እንደዚህ ይዛትና 3 ዳብል ክሮሼት ተመሳሳይ ቦታ ላይ እንደዚህ ከሰራን በኋላ እንደዚህ እንመለሳለን። እንደዚህ እናዞረዋለን። እናዞረውና እዚህ ጋር እንዴት እንሰራ መሰላችሁ? እንደዚህ በነጠላ እንደዚህ ቁጥር እናደርገዋለን። እንደዚህ እያደረግን በእያንዳንዱ ላይ በሶስቱም ላይ እንደዚህ በነጠላ ቁጥር። አሁንም እዚህ ጋር በእያንዳንዱ ላይ በነጠላ እንደዚህ ቁጥር። ከዛ እንደዚህ አድርገን እዚህ 2 ሰንሰል ሰራንበት ውስጥ እንደዚህ ማለት ነው። ይሄንኛው መቁረጥ እንችላለን። ቅስ ትቆርጡታላችሁ፣ ችግር የለም ማለት ነው። 3 ሰንሰል 1 2 3 ሰንሰል እዚህ ውስጥ 3 ዳብል ክሮሼት 1 ተመሳሳይ ቦታ ላይ 3 ሰንሰል ሰራንበት ውስጥ 3 ዳብል ክሮሼት 3 ሰንሰል አሁንም እዚሁ ጋር 3 ዳብል ክሮሼት ተመሳሳይ ቦታ ላይ 3 ዳብል ክሮሼት 3 ዳብል ክሮሼት 2 ሰንሰል አሁን እዚህ ጋር ነው 2 ሰንሰል እዚህ ጋር አሁንም 3 ዳብል ክሮሼት 3 ዳብል ክሮሼት ተመሳሳይ ቦታ ላይ 3 ዳብል ክሮሼት ተመሳሳይ ቦታ ላይ አሁንም 3 ሰንሰል አሁን ተመሳሳይ ቦታ ላይ 3 ዳብል ክሮሼት 3 ዳብል ክሮሼት ተመሳሳይ ቦታ ላይ 3 ዳብል ክሮሼት እንደዚህ ካደረግኩ በኋላ እንደዚህ ማለት ነው። ይሄንኛው ነው የምሰራየችሁት። ይሄን
ከዛ ይሄን እናዞርና አሁንም እንደዚህ ካዞርኩ በኋላ እዚህ ጋር በእያንዳንዱ ላይ እንደዚህ በነጠላ ይሄ እስከ መጨረሻው ድረስ እኛ ሰራ ነው ሳይዝ ድረስ ሰርተን ይሄ እንደዚህ ሆኖ ማለት ነው። ምንም እንትን አይልም አይቀየርም። እስከ መጨረሻው ድረስ እንደዚህ ከሰራን በኋላ 3 ሰንሰል ከዛ እዚህ ላይ ተመሳሳይ ቦታ ላይ 3 ደብል ክሮሼት 3 ደብል ክሮሼት እዚህ ሰንሰሉ ጋር 3 ደብል ክሮሼት ማለት ነው። 3 ደብል ክሮሼት 1 2 3 ሰንሰል አሁንም እዚህ ጋር ተመሳሳይ ቦታ ላይ 3 ደብል ክሮሼት እዚሁ ጋር ማለት ነው። ተመሳሳይ ቦታ ላይ 3 ደብል ክሮሼት ከዛ 2 ሰንሰል እዚህ ጋር እዚች ዳሯ ላይ እዚች ጋር አንድ ነጠላ ክሮሼት እንሰራለን። 2 ሰንሰል አሁንም እዚህኛው ጋር አንድ ነጠላ ክሮሼት የት ጋር ማለት ነው። እዚህ ጋር ነው ያያችሁት። እዚህ ጋር ዳርና ዳር ላይ በነጠላ ክሮሼት አንዳንድ ነጠላ ክሮሼት እንሰራለን። ከዛ 2 ሰንሰል እዚህ ጋር እዚህ ውስጥ እዚህ ጋር 3 ደብል ክሮሼት 3 ደብል ክሮሼት ተመሳሳይ ቦታ ላይ 3 ደብል ክሮሼት 2 ሰንሰል 3 ሰንሰል እዚህ ጋር ሆኖ እዚህ ላይ ተመሳሳይ ቦታ ላይ 3 ደብል ክሮሼት ነጭ በነጭ ሆነ መሰለኝ እንትን አይልም ማለት ነው። ብዙም አይታይም መሰለኝ እንትን የለም መብራት ምንም አይታይም። እንደዚህ ይሆናል ማለት ነው። ይሄ እንደዚህ ይሄንኛው እንደዚህ እያለ እየሰፋ ነው የሚሄደው። በጣም ነው የሚያምረው ዲዛይኑ። በነገራችን ላይ ይሄን ታርጎ ለማድረግ ምናምን ኪሎ እንትን አይልም። በጣም እንትን ያለ ነው። ከዛ አሁን እንደዚህ እናዞርና አሁንም በእያንዳንዱ ላይ እንደዚህ በነጠላ ይሄ እስከ መጨረሻው ድረስ እኛ እስካልነው ምንም እንደዚህ ነው የምንሰራው ማለት ነው። እጁድ የሆነ ቅርጽ ምናምን ነገር አለው እዚህ ጋር ይሄ ያምራል ቅርጹ ማለት ነው። እንደዚህ እያለ ነው የሚሄደው 3 ማዕዘን ማለት ነው። 1 2 3 ከዛ አሁን እዚህ ውስጥ አሁን ተመሳሳይ ቦታ ላይ 3 ደብል ክሮሼት እዚህ ውስጥ 3 ደብል ክሮሼት 2 ሰንሰል 3 ሰንሰል አሁንም እዚህ ውስጥ 3 ደብል ክሮሼት 3 ደብል ክሮሼት ተመሳሳይ ቦታ ላይ 2 ሰንሰል እዚህ ጋር እዚህ ዳሯ ላይ እዚህ ጋር 1 2 ሰንሰል እዚህ ጋር በእያንዳንዱ ላይ ከላይ ማለት ነው 2 ሰንሰል አሁንም እዚህ ጋር 2 ሰንሰል ይሄ የእንትኑ እየጨመረ ነው የሚሄደው። እዚህ ጋር ዳር ላይ 1 ሰንሰል እንደዚህ ያለች እየጨመረ ነው የሚሄደው። ዋናው እንትጋነ እዚህ ጋር ማለት ነው 2 ሰንሰል አሁንም እዚህ ጋር ተመሳሳይ ቦታ ላይ እዚህ ጋር 3 ደብል ክሮሼት 3 ደብል ክሮሼት 3 ሰንሰል 3 ደብል ክሮሼት 2 ሰንሰል 3 ሰንሰል እዚህ ጋር ተመሳሳይ ቦታ ላይ 3 ደብል ክሮሼት 3 ደብል ክሮሼት አንድ ሰንሰል አርጌ እንደዚህ አዞረዋለሁኝ። ከዛ አሁን በእያንዳንዱ ላይ እንደዚህ ስመለስ በነጠላ ነው የምቋጥረው ማለት ነው። በነጠላ ክሮሼት ቋጥረዋለሁ በእያንዳንዱ ላይ። ከዛ እንደዚህ ካረኩ በኋላ ወደ ላይ 3 ሰንሰል እዚህ ተመሳሳይ ቦታ ላይ 3 ደብል ክሮሼት 3 ሰንሰል 3 ደብል ክሮሼት 1 2 3 ደቂቃ ላበዛም ክፍል 1 ክፍል 2 ክፍል 3 እያለ እንትን ላለው እንጂ ደቂቃ በጣም እንትን አለ። በጣም ደቂቃ እያበዛሁኝ ነው ስሰራ
በአንድ ያልቅ ምስል እንደዚህ ማለት ነው። ከዛ ሁለት ሰንሰል እዚህ ጋር ዳሩ ላይ እዚች ጋር አሁንም ይሄ እንትኑ ይሄ ስኩዌር ነው የሚሆነው። የእንትን እየጨመረ ነው የሚሄደው ማለት ነው። ሁለት ሰንሰል እዚህ ጋር አንድ ሁለት ሰንሰል በእያንዳንዱ ላይ ስኩዌር ዲዛይን ነው የሚኖረው። ሁለት ሰንሰል እዚህ ጋር ይሄኛው ደግሞ ሬክታንጉላር ነው። ይሄ እንደዚህ ይሄኛው እንደዚህ እንደ ስኩዌርም ስኩዌር ነው። ሬክታንግል ሳይሆን ስኩዌር። እዚህ ጋር በእያንዳንዱ ላይ ሁለት ሰንሰል አሁንም እዚህ ጋር እዚህ ተመሳሳይ ቦታ ላይ ሶስት ደብል ክሮሼት ሶስት ደብል ክሮሼት ሶስት ሰንሰል ሶስት ደብል ክሮሼት ተመሳሳይ ቦታ ላይ ሶስት ደብል ክሮሼት ሶስት ደብል ክሮሼት ማለት ነው። ሰንሰል እንደዚህ ይሄ እንደዚህ እየሰፋ ሄዳል። ይሄኛውም እንደዚህኛው እየሰፋ ሄዳል ማለት ነው። አሁን የት ጋር ነን? እዚህ ጋር ነን። ሁለት ሶስት አራተኛ ማለት ነው። ጋር አንድ ሁለት ሶስት አራተኛ ላይ ነን። እዚህ ጋር አራተኛ ላይ ነን። አሁን እንደዚህ ወደዛ ዞር እናንተ ነው እዚህ ጋር አሁንም በእያንዳንዱ ላይ እንደዚህ በነጠላ አንድ ሁለት እንደዚህ በነጠላ ማለት ነው። እዚህ ጋር ድረስ እዚህ ጋር እንደዚህ ካረኩ በኋላ አንድ ሁለት ሶስት ሰንሰል እዚህ ጋር እዚህ ውስጥ ሶስት ደብል ክሮሼት ተመሳሳይ ቦታ ላይ ሶስት ደብል ክሮሼት ሶስት ሰንሰል ሶስት ደብል ክሮሼት ሶስት ደብል ክሮሼት ሶስት ደብል ክሮሼት እንደዚህ ማለት ነው። ከዛ ሁለት ሰንሰል አሁን እዚህ ጋር አንድ ነጠላ ክሮሼት ሁለት ሰንሰል እንደዚህ አንድ ከሰራ በኋላ እዚህ ጋር አሁን ስድስተኛ ላይ ስንደርስ እቺን ዲዛይን እንጥላለን ማለት ነው። አሁን እዚህ ጋር ከላይ ከዛ እዚህ ውስጥ አንድ ሁለት ከዚች ላይ አንድ ይሆናል እንደዚህ ማለት ነው። አንድ ሁለት ሶስት አራት ከዛ አሁንም እዚህ ውስጥ አንድ ሁለት እዚህ ውስጥ መካከለኛው ውስጥ ሁለት ዳር ላይ አንድ አራት ይሆናል ማለት ነው። እንደዚህ ታያችን አሁን የታንት ዘይኔጣን እቺኛዋ አይቻል እዚህ ጋር ያለችው አንድ ዘይ ከዛ ሁለት ሰንሰል ከሰራን በኋላ እዚህ ጋር አንድ ነጠላ ክሮሼት ሁለት ሰንሰል ከዛ እዚህ ውስጥ አንድ ሁለት ሶሪ እስከ እንደዚህ ቅርታት ሰስቶች ሁለት ሰንሰል ከሰራ በኋላ እዚህኛው ጋር እዚህ ጋር ማለት ነው። እዚህ ጋር እንደዚህ እቻት እዚህኛው ማእዚህኛው ከዛ እዚህ ውስጥ አንድ ሁለት
ከዛ እዚህ ዳሯ ላይ እዚህ ጋር ማለት ነው እዚህ ጋር አንድ አሁንም እዚህ ውስጥ አንድ እንደዚህ ተመሳሳይ ቦታ ላይ አንድ ሁለት በጣም ውስብስብ ያለ ዲዛይን ይሄ ማለት ነው። ደንብ ተከታተሉ። ከዛ አንድ ሁለት ስንስር ከሰራ በኋላ እዚህኛው ጋር እዚህ አያችሁት እዚህ ጋር አንድ ነጠላ ኪሮሼት እሰራለሁ ማለት ነው። አንድ ነጠላ ኪሮሼት ከዛ ሁለት ሰንሰል አሁንም እዚህ ጋር እዚህ ውስጥ አንድ ሁለት ተመሳሳይ ቦታ ላይ ሶስት ዳብል ክሮሼት ሶስት ሰንሰል ሶስት ዳብል ክሮሼት ተመሳሳይ ቦታ ላይ እስከ ላይ ድረስ እና አንድ አይነት ነው። የሚጨመር የሚቀነስ የለውም ማለት ነው። ከዛ እንደዛ አዞርና አሁንም እንደተለመደው በእያንዳንዷ ላይ እንደዚህ እያደረኩኝ ቁጥር ማለት ነው። ሶስት በእያንዳንዱ ላይ እንደዚህ እያደረኩ በነጠላ ኪሮሼት ሶስት ሰንሰል ሰራሁበት ድረስ እንደዚህ እያደረኩ እሰራለሁ ማለት ነው። እንደዚህ ከዛ አንድ ሁለት ሶስት እዚህ ጋር ተመሳሳይ ቦታ ላይ አንድ ሁለት ሶስት ማለት ነው። እስከዚህ ሶስት አንድ ሁለት እዚህ ጋር አንድ ሶስት ዳብል ክሮሼት ተመሳሳይ ቦታ ላይ ሶስት ዳብል ክሮሼት እቹት እንዴት አይነት ቅርጽ እየያዘ እንደሚሄድ እንደዚህ እየሄደ ይሄዳል ማለት ነው። እንደዚህ ነው። ሁለት ሰንሰል እዚህ ጋር አንድ ነጠላ ክሮሼት አንድ ነጠላ ክሮሼት ሁለት ሰንሰል አሁንም እዚህ ጋር አንድ ነጠላ ክሮሼት ይሄንኛው ማለት ነው እየጨመረ ይሄዳል። ስኩዌር ቅርጽ ይኖረዋል ማለት ነው። ሁለት ሰንሰል አሁን እንዴት ነው የምናደርገው? እዚህ ጋር ነው ያለነው። አሁን እዚህ ጋር ሁለተኛው ላይ ነው ያለነው። እዚህ ጋር ማለት ነው። ከዛ እዚህ ጋር በእያንዳንዱ ላይ አንድ ሁለት በእያንዳንዱ ላይ አንዳንድ ነጠላ ክሮሼት እንሰራለን ማለት ነው። በእያንዳንዱ ላይ አንዳንድ ነጠላ ክሮሼት አንዳንድ ነጠላ ክሮሼት እዚህ ጋር እንደዚህ አንዳንድ ነጠላ ክሮሼት እየሰራን አሁን እየጨመርን ነው የምንሄደውና ይሄ እዚህ ውስጥ አንድ ሁለት ሰንሰል እዚህ ጋር እዚህ ጋር ነው ያለነው። አሁን እዚህ ጋር ነው ያለነው ማለት ነው። እዚህ ጋር እዚህ ከሰራን በኋላ አንድ ሁለት እዚህ ውስጥ ላይ ከሰራን በኋላ እዚህኛው ጋር አንድ እየጨመርን ነው የምንሄደው። ይሄንኛውን ማለት ነው እየጨመርን ከዛ ሁለት ሰንሰል አሁንም እዚህ ጋር በእያንዳንዱ ላይ አንዳንድ ነጠላ ክሮሼት አንድ በእያንዳንዱ ላይ አንዳንድ ነጠላ ክሮሼት እንሰራለን ማለት ነው። አንዳንዱ ላይ አንዳንድ ነጠላ ክሮሼት እንደዚህ ይሰራ። አንዳንድ ነጠላ ክሮሼት መጨመር የሚቀንስ የለውም። አሁን እዚህ ጋር ከዛ አሁንም ከዚህኛው ጋር እንጨምራለን። እዚህ ውስጥ አንድ ሁለት እዚህ ውስጥ ሁለት ከዛ እዚህ ዳሯ እዚህ ጋር አንድ ነጠላ ክሮሼት እንደዚህ ይሆናል ማለት ነው። እቹት እየጨመረን ሜደኛውን እየጨመረ ይሄንኛውን እኩል ነው። እዚህ ጋር ነን ያለነው አሁን አንድ ሁለተኛው ላይ ማለት ነው። ከዛ ሁለት ሰንሰል
እንሰራና እዚህ ጋር አንድ ነጠላ ኪሮሽት ሁለት ሰንሰል እዚህ ውስጥ ተመሳሳይ ቦታ ላይ ሶስት ደብል ኪሮሽት ሶስት ደብል ኪሮሽት ሁለት ሶስት ሰንሰል ሶስት ደብል ክሮሼት ተመሳሳይ ቦታ ላይ ማለት ነው። ሶስት ደብል ክሮሼት እንደዚህ ይሆናል። ቪዲዮ ዲዛይኑ እንደዚህ ይወጣል። አሁን ከዛ ወይኛው እንደዛ ያዞርና አሁንም እንደዚህ በእያንዳንዱ ላይ እንደዚህ አንድ ሁለት እንደዚህ በእያንዳንዱ ላይ በነጠላ ኪሮሼት ነው እንትን የምንለው ማለት ነው። ነጠላ ኪሮሼት እዛዝ ውስጥ ሶስት ኪሮሼት ተመሳሳይ ቦታ ላይ ሶስት ደብል ኪሮሼት እዚህ ጋር ሶስት ደብል ኪሮሼት ሶስት ሰንሰል ሶስት ደብል ኪሮሼት ተመሳሳይ ቦታ ላይ ሶስት ተመሳሳይ ቦታ ላይ ከዛ ሁለት ሰንሰል አሁን እዚህ ጋር ዳሯ ላይ ማለት ነው ጋር አንድ ነጠላ ኪሮሼት ሁለት ሰንሰል አሁንም እዚህ ጋር አንድ ነጠላ ኪሮሼት ጋር አንድ ነጠላ ኪሮሼት አሁን የት ጋር ነን ማለት ነው ያለነው? ሶስተኛው ላይ ነን። አንድ ሁለት ሶስት እዚህ ጋር ነን ማለት ነው። ከዛ ሁለት ሰንሰል አሁን በእያንዳንዱ ላይ አንዳንድ ኪሮሼት ነው የምንሰራው። አንድ በእያንዳንዱ ላይ አንዳንድ ኪሮሼት በእያንዳንዱ ላይ እንደዚህ ምንም የሚጨመር የሚቀነስ የለውም። ይሄንኛው ስንሰራ በእያንዳንዱ ላይ አንዳንድ ነጠላ ኪሮሼት በእያንዳንዱ ላይ ያደረግን አንዳንድ ነጠላ ኪሮሼት እስከ መጨረሻው ድረስ እንደዚህ ማለት ነው። አይችሁት እንደዚህ ሁለት ሰንሰል አሁንም ይሄንኛውን ተመሳሳይ ነው እና ይሄ አንድ ነው በነገራችን ላይ ማለት ነው። እዚህ ጋር አንዳንድ ነጠላ ኪሮሼት በእያንዳንዱ ላይ አንዳንድ ነጠላ ኪሮሼት ሲያደርግን አንዳንድ ነጠላ ኪሮሼት አንዳንድ ነጠላ ኪሮሼት አንዳንድ ነጠላ ኪሮሼት መጨረሻው ላይ እንደዚህ ሁለት ሰንሰል እዚህ ጋር አንድ ነጠላ ኪሮሼት ሁለት ሰንሰል አሁንም እዚህ ጋር አንዳንድ ነጠላ ኪሮሼት አሁንም ሁለት ሰንሰል እዚህ ጋር ዳሩ ላይ እዚህ ዳሩ ላይ አንድ ነጠላ ኪሮሼት ሁለት ሰንሰል አሁን እዚህ ጋር እዚህ ውስጥ አንድ ሶስት ደብል ኪሮሼት ሶስት ሰንሰል ሶስት ሰንሰል ተመሳሳይ ቦታ ላይ አሁንም ሶስት ደብል ኪሮሼት እንሰራለን ማለት ነው። እንደዚህ ጨምታል ይሄና ይሄ አንድ ነው መሆን ያለበት ሲገናን ማለት ነው። አሁን እዚህ ጋር ሶስተኛው ላይ ነን። እዚህ ጋር ያለነው ቀጣይ ደግሞ ይህችኛዋ ይሄንኛው ይሄ ዲዛይን እንዴት እንደሚወጣ እንዳልኳችሁ ደቂቃው ሲበዛ በጣም ያሰለቻል ማለት ነው። አሁን ሰንስ የልክ
ክፍል አንድ ክፍል ሁለት እያደረኩ ስራ ይሻላል። በጣም ደቂቃው ሲበዛ የመሰልቸት ባህሪ ያመጣል እና ቀጣይ የኛውን እንሰራለን። አሁን 1 2 3 ዝጋንን። ከዛ በኋላ ይቺኛው አንተን እንዴት እንደምትወጣ ስኩዌር ሆና መካከል ላይ እንዴት እንደምትወጣ እናያለን። በቀጣይ በክፍል ሁለት እንገናኛለን ማለት ነው። ዛሬው እስከ ድረስ ሰርቻለሁ። በቀጣይ ደግሞ ክፍል ሁለት ፓርት ክፍል ሁለት እንገናኝ። በክፍል ሁለት እስከምንገናኝ ድረስ ባይ ባይ።